ሰላም ጤና ይስጥልኝ አቢሲኒያ ዛሬ ቤተሰቦች እንደምን አላችሁ? በዛሬው ፕሮግራማችን እጅግ አንገብጋቢና ወቅታዊ የሆኑ መረጃዎችን ይዘንላችሁ ቀርበናል። ከዓለም አቀፍ የዜና አውታሮች የተሰበሰቡ ዋና ዋና ክስተቶችና ለኢትዮጵያውያን እንዲሁም ለዲያስፖራው ማህበረሰብ የሚጠቅሙ ሀገራዊና ኢሚግሬሽን ነክ መረጃዎች በዝርዝር ይዘን እንቀርባለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያም ዓለም አቀፍ ዜናዎች። የቬንዙዌላው ፕሬዝዳንት መያዝ። የአሜሪካ ጦር በቬንዙዌላ ባደረገው ድንገተኛ የአየር ጥቃት ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸው በቁጥጥር ስር መዋሉ ተሰምቷል። የአሜሪካና የኢራን ጦርነት። በሁለቱ ሀገራት መካከል የተቀሰቀሰው ጦርነት 85ኛ ቀኑን የያዘ ሲሆን ጦርነቱ የጀመረው በአሊቫ ሚኒ ግድያ ምክንያት እንደሆነ ተገልጿል። የህንድና አውሮፓ ህብረት የንግድ ስምምነት። ለ20 ዓመታት የተካሄደው ድርድር ተጠናቆ ህንድና አውሮፓ ህብረት ታሪካዊ የነጻ ንግድ ስምምነት ተፈራርመዋል። የሃንጋሪ ፖለቲካ ለውጥ። ለ16 ዓመታት በስልጣን ላይ የቆዩት ቪክቶር ኦርባን በምርጫ ተሸንፈው ከስልጣን ተወግደዋል። በቻይና የደረሰ የከሰል ማዕድን ፍንዳታ። ቻይና የከሰል ማዕድን ውስጥ የደረሰ የጋዝ ፍንዳታ ቢያንስ 90 ሰዎች መሞታቸው ተረጋግጧል። የብሪታንያው ንጉስ ቻርልስ ንግግር። ንጉስ ቻርልስ ሳልሳዊ ለአሜሪካ ኮንግረስ ባደረጉት ንግግር የኔቶ አንድነት እንዲጠናከርና ለዩክሬን የሚደረገው ድጋፍ እንዲቀጥል ጥሪ አቅርበዋል። የኢቦላ ወረርሽኝ ስጋት። ኡጋንዳ 5 አዳዲስ የኢቦላ ቫይረስ ተጠቂዎችን ማግኘቷን ተከትሎ 10 ጎረቤት ሀገራት ለከፍተኛ ስጋት መጋለጣቸው ተነግሯል። የናሳ የጨረቃ ጉዞ ሰራተኞችን የያዘው አርቴሚስ 2 መንኮራኩር ጨረቃዋን ለመዞር ዝግጅቱን ማጠናቀቁ ተገልጿል። የዓለማችን የነዳጅ ዋጋ ንረት። በኢራን ጦርነት ምክንያት የነዳጅ ዋጋ በአንድ በርሜል $109 ደርሷል። የኔዘርላንድስ አዲስ ጠቅላይ ሚኒስተር ሮብ ጄንተን በሀገሪቱ ታሪክ ትንሹና የመጀመሪያው ግልጽ ግብረ ሶዶማዊ ጠቅላይ ሚኒስተር መሆኑን ቃለ መሐላ ፈጽሟል። የአሜሪካ ከዓለም ጤና ድርጅት መውጣት። ዩናይትድ ስቴትስ ከዓለም ጤና ድርጅት WHO ጋር ያላትን ግንኙነት በይፋ ማቋረጧ ታውቋል። የቡልጋሪያ የዩሮ አጠቃቀም። ቡልጋሪያ የዩሮ ገንዘብን በይፋ በመቀበል 21ኛዋ የዩሮ ዞን አባል ሆናለች። የተባበሩት አረብ ኤምሬቶች ከኦፕቲክ መውጣት። ኤምሬቶች የነዳጅ ምርቷን ለመጨመር ስትል ከኦፕቲክ አባልነቷን ለመውጣት መወሰኗ ተሰምቷል። የማይናማር የመሬት መንቀጥቀጥ። በማይናማር በደረሰ 5.2 ሬክተር ስኬል የመሬት መንቀጥቀጥ በሺዎች የሚቆጠሩ ሰዎች መፈናቀላቸው ታውቋል። በህንድ የደረሰ የጎርፍ አደጋ። በህንድ ኡታር ፕራዴሽ ግዛት በጎርፍና በመብረቅ አደጋ የ122 ሰዎች ህይወት አልፏል። አሁን ደግሞ ሀገራዊና ለኢትዮጵያውያን የሚጠቅሙ ዜናዎች እነሆ። የኢትዮጵያ ጠቅላላ ምርጫ። ኢትዮጵያ አጠቃላይ ምርጫ ሰኔ 1 ቀን 2026 እንደ አውሮፓውያን አቆጣጠር እንዲካሄድ መታቀዱ ተገልጿል። የግሪን ካርድ ባለቤቶች የታክስ ግዴታ። የግሪን ካርድ ባለቤቶች በኢትዮጵያም ሆነ በማንኛውም የዓለም ክፍል የሚያገኙትን ገቢ ለአሜሪካ መንግስት ታክስ የመክፈል ግዴታ እንደሌለባቸው ማስጠንቀቂያ ሰጥቷል። አንድ ሰው የአሜሪካ የግሪን ካርድ ባለቤት ከሆነበት ዕለት ጀምሮ በየትኛውም የዓለም ክፍል ኢትዮጵያን ጨምሮ የሚያገኘው ገቢ በሙሉ ለአሜሪካ መንግስት ታክስ የመክፈል ህጋዊ ግዴታ አለበት። ይህም በኢትዮጵያ ያለ ድርጅት ትርፍን፣ የቤት ኪራይንና ሌሎች የውጭ ሀገር ኢንቨስትመንቶችን ያጠቃልላል። ለምሳሌ አሜሪካ እየኖሩ ኢትዮጵያ ውስጥ ቤት ገዝተው በሚያከራዩ የሚገኘው የቤት ኪራይ ትርፍ በቀጥታ ለአሜሪካ መንግስት እንደ ግብር ሆኖ ይሰላል። በኢትዮጵያ ያለ የባንክ አካውንት። ስደተኞች በኢትዮጵያ ውስጥ ያላቸውን የባንክ አካውንትና የሀብት መጠን ለአሜሪካ መንግስት ማሳወቅ እንዳለባቸው ተነግሯል። የፓስፖርት እገዳና ስረዛ። የልጅ ቀለብ ቻይልድሁድ ሰፖርት እዳ ያለባቸው ስደተኞች ፓስፖርታቸው እየተሰረዘና ከአሜሪካ እንዳይወጡ እየተደረገ ይገኛል። የመድኃኒት ዋጋ ቅናሽ። ትራምፕ ከ600 በላይ መሰረታዊ ወይም ጄኔሪክ መድኃኒቶች በከፍተኛ ቅናሽ ለተጠቃሚዎች እንዲቀርቡ ማድረጋቸውን አስታውቀዋል። የጎረቤት ሀገር ሱዳን ቀውስ። በሱዳን የአርኤስኤፍ ኃይሎች ከፍተኛ የሰብአዊ መብት ጥሰትና ግድያ እየፈጸሙ መሆኑ ተዘግቧል። የነዳጅ ዋጋ ተጽዕኖ በኢትዮጵያ። የዓለም አቀፍ የነዳጅ ዋጋ መጨመር በኢትዮጵያ የሸቀጦች ዋጋ ላይ ከፍተኛ ጫና ሊፈጥር እንደሚችል ይገመታል። የስደተኞች መብት ጥሰት። በአሜሪካ የኢሚግሬሽን ቁጥጥር ስር ባሉ ስደተኞች ላይ የሚፈጽመው አያያዝ አሳሳቢ ደረጃ ላይ መድረሱን ሂዩማን ራይትስ ዎች ገልጸዋል። የኖ ኪንግስ ሰልፎች። በአሜሪካ የተለያዩ ግዛቶች በኢሚግሬሽን ፖሊሲዎች ላይ የሚቃወሙ በሚሊዮን የሚቆጠሩ ሰዎች የሚሳተፉባቸው ሰልፎች እየተካሄዱ ነው። አርቲፊሻል ኢንተለጀንስ ወይም ኤአይ ለሳይንቲስቶች። በ2026 ኤአይ ለኢትዮጵያውያን ተመራማሪዎች ጭምር ዋነኛ የሳይንሳዊ ስራዎች መሳሪያ እንደሆነ ይጠበቃል። የዲሞክራሲ ውድቀት ስጋት። በዓለም ዙሪያ 72
በመቶ ህዝብ በአምባገነን ስርዓት ውስጥ እንደሚኖር ተገልጿል። የአሜሪካና የቻይና ስምምነት አለመሳካት፣ በሁለቱ ሀገራት ስምምነት አለመድረሱ በሆርሙዝ ባህረ ሰላጤ በኩል የሚደረገውን የንግድ ልውውጥ አደጋ ላይ ጥሎታል። የአሜሪካ አምባሳደሮች መልቀቅ፣ በዩክሬን የሚገኙ የአሜሪካ አምባሳደሮች ከዋይት ሀውስ ጋር ባላቸው የፖሊሲ ልዩነት ስልጣናቸውን መልቀቃቸው በዲፕሎማሲው ረገድ ለውጥ ሊያመጣ እንደሚችል ተነግሯል። የንግድ ጦርነት ስጋት፣ ትራምፕ በአውሮፓ ሀገራት ላይ የሚጥሉት ታሪፍ በዓለም አቀፍ የንግድ ሰንሰለት ላይ መስተጓጎል እንደሚያፈጥር ተገምቷል። የግሪን ካርድ ባለቤቶች በውጭ ሀገር ወይም በኢትዮጵያ ውስጥ ያላቸውን የባንክ አካውንትና አጠቃላይ የሀብት መጠን ለአሜሪካ መንግስት የማሳወቅ ጥብቅና አስቸኳይ ግዴታ ተጥሎባቸዋል። እነዚህን ሪፖርቶች አለማቅረብ የሚከተለው ቅጣት ሊከፍል የሚገባውን የታክስ መጠን በላይ እጅግ ከፍተኛ እንደሆነ ተገልጿል። የመኖሪያ መብትና የጉዞ ስጋቶች፣ የግሪን ካርድ ባለቤት ሆኖ ከአሜሪካ ውጭ ረጅም ጊዜ ወይም በተለይ ከ6 ወር በላይ ማሳለፍ በኤርፖርት መግቢያዎች ላይ ከፍተኛ ምርመራ ሊደረግ ወይም የነዋሪነት መብትን እስከ መከልከል ሊያደርስ ይችላል። የመውጫ ታክስ ወይም ኤግዚት ታክስ፣ አንድ ግለሰብ የግሪን ካርዱን ለ8 ዓመታት ወይም ከዚያ በላይ ከያዘ በኋላ አልፈልገውም ብሎ ለመመለስ ቢወስንም እንኳ በዓለም ዙሪያ ባለው ጠቅላላ ሀብቱ ላይ ከፍተኛ የሆነ የመውጫ ታክስ ሊጣልበት እንደሚችል ማስጠንቀቂያ ሰጥተዋል። ስለሆነም የግሪን ካርድን እንደ ጊዜያዊ ቪዛ ሳይሆን ከፍተኛ የገንዘብ እና የሕግ ተጠያቂነትን የሚያመጣ ሕጋዊ ውል አድርጎ መቁጠር እንደሚገባ ምንጮቹ ያሳስባሉ። በአሁኑ ወቅት በዩናይትድ ስቴትስ ውስጥ የተከናወነ ያለው የፓስፖርት እገዳና ስረዛ ምንጮቹ የሚከተሉትን ዝርዝር መረጃዎች ይዘዋል። ዋነኛው ምክንያት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የልጅ ቀለብ ቻይልድ ሰፖርት እዳ ያለባቸውን ስደተኞችና ዜጎች ፓስፖርት መንጠቅና መሰረዝ ጀምሯል። ይህ እርምጃ የተወሰደው ወላጆች ለልጆቻቸው ያለባቸውን ሕጋዊና የሞራላዊ ግዴታ እንዲወጡ ለማስገደድ ነው። የገንዘብ መጠኑና የታለሙ አካላት፣ ምንም እንኳ የፌዴራል ሕጉ የልጅ ቀለብ እዳው $2500 በላይ የሆነን ማንኛውንም ሰው ፓስፖርት እንዲሰረዝ ቢፈቅድም በአሁኑ ወቅት መንግስት እርምጃውን እየወሰደ ያለው በደረጃ ነው። የመጀመሪያው ምዕራፍ ትኩረት ያደረገው ከፍተኛ ውዝፍ እዳ ያለባቸውን በተለይ $100,000 በላይ እዳ ያለባቸውን 2700 ገደማ ሰዎች ላይ ነው። በቀጣይ ግን እዳው $2500 በላይ የሆነ ማንኛውም ሰው ፓስፖርቱ እንዲነጠቅ ያደርጋል። ይህም በመቶ ሺዎች የሚቆጠሩ ሰዎች ሊነካ ይችላል ተብሎ ይጠበቃል። በአዲሱ አሰራርና ቴክኖሎጂ ቀደም ሲል የህግ ተግባራዊ የሚሆነው ሰዎች አዲስ ፓስፖርት ለማውጣት ወይም ለማደስ በሚያመለክቱበት ወቅት ብቻ ነበር። አሁን ግን የጤናና የሰብአዊ አገልግሎት ሚኒስቴር ከውጭ ጉዳይ ሚኒስቴር ጋር በቴክኖሎጂ በመገናኘቱ እዳ ያለባቸው ሰዎች አዲስ ፓስፖርት ለማውጣት ሳይጠብቁ ባሉበት ሆኖ ፓስፖርታቸው እንዲሰረዝ ወይም ኢንቫሊድ እንዲደረግ ይደረጋል። የጉዞ ገደቦች፣ ፓስፖርቱ የተሰረዘበት ግለሰብ ከአሜሪካ መውጣትና ዓለም አቀፍ ጉዞ ማድረግ አይችልም። ግለሰቡ ከሀገር ውጭ ያለ ፓስፖርቱ ከተሰረዘ ደግሞ ወደ ሌሎች ሀገራት መጓዝ አይችልም። ወደ አሜሪካ ለመመለስ ብቻ የሚያገለግል ጊዜያዊ አደጋ ጊዜ የጉዞ ሰነድ ኢመርጀንሲ ትራቨል ዶክመንት ከኤምባሲ ወይም ከቆንጽላ ማግኘት አለበት። እገዳውን ለማንሳት አንድ ሰው ከጥቁር መዝገብ ስሙ እንዲሰረዝና አዲስ ፓስፖርት የማውጣት መብቱ እንዲመለስለት እዳውን ሙሉ በሙሉ መክፈል አለበት። ክፍያው መጠናቀቁ በክልል ስቴት ደረጃ ተረጋግጦ ለፌዴራል ዳታቤዝ ሪፖርት ሲደረግ ብቻ ነው ፓስፖርቱ ተመልሶ ሊሰራ የሚችለው። ይህ እርምጃ ከ1996 ዓ.ም ጀምሮ በነበረ የፌዴራል ሕግ ላይ የተመሰረተ ቢሆንም በ2026 ግን አፈጻጸሙ እጅግ ጠንካራና ጥብቅ ሆኖ መቀጠሉ ተገልጿል። በኡጋንዳ የተረጋገጡ ታማሚዎች ኡጋንዳ 3 አዳዲስ የኢቦላ ታማሚዎች መገኘታቸውን በይፋ አረጋግጣለች። ይህም በሀገሪቱ የተገኙትን አጠቃላይ ታማሚዎች ቁጥር ወደ 5 አድርሶታል። የቀጠናዊ ስርጭት ስጋት፣ የወረርሽኙን መከሰት ተከትሎ በኡጋንዳ አቅራቢያ የሚገኙ 10 ሌሎች ሀገራት ለቫይረሱ ስርጭት ከፍተኛ ስጋት እንዳላቸው ተገልጿል። ይህ መረጃ የሚያሳየው ወረርሽኙ በኡጋንዳ ብቻ የተወሰነ ሳይሆን ወደ ጎረቤት ሀገራት የመስፋፋት እድሉ ከፍተኛ መሆኑንና የዓለም አቀፍ ጤና ጥበቃ አካላት ትኩረት የሚሻ ጉዳይ መሆኑ ነው። ከምንጮቻችን መረጃ መሰረት ስለ እስራኤል ወቅታዊና ዋና ዋና ክስተቶች የሚከተሉት ይገኙበታል። የኢራን ጦርነት እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 ቀን 2026 በዩናይትድ ስቴትስና በእስራኤል የተቀናጀ የአየር ጥቃት እንዲሁም በአሊ ካሜቪ ግድያ ምክንያት በኢራን ላይ ጦርነት ተከፍቷል። ይህ ጦርነት ግንቦት 23 ቀን 2026 እንደ አውሮፓውያን አቆጣጠር 85ኛ ቀኑን እየያዘ ሲሆን በጦርነቱ ምክንያት በሆርሙዝ ባህረ ሰላጤ ስትሬትስ ኦፍ ሆርሙዝ በኩል የሚደረገው የነዳጅ ዝውውር መስተጓጎሉ የዓለም የነዳጅ ዋጋ እንዲጨምር አድርጓል።
በጋዛና በዌስት ባንክ ያለው ሁኔታ። በእስራኤል የቦምብ ጥቃት በጋዛ 5 የፖሊስ መኮንኖችና አንድ የ13 ዓመት ታዳጊ መገደላቸው ተዘግቧል። በተጨማሪም በዌስት ባንክ በሚገኝ መንደር ውስጥ የእስራኤል ጦር 2 ህጻናትን በቁጥጥር ስር መዋሉ ተገልጿል። በጋዛ እስካሁን በተካሄደው ጦርነት ከ70 ሺህ በላይ ሰዎች መገደላቸውና አብዛኛው የጋዛ ህዝብ መፈናቀሉን የሂውማን ራይትስ ሪፖርት አስመልክቷል። የሊባኖስ ጥቃት። የተኩስ አቁም ስምምነት ቢኖርም እስራኤል በደቡባዊ ሊባኖስና በሶሪያ ድንበር አቅራቢያ በፈጸመችው የአየር ጥቃት ቢያንስ 7 ሰዎች ተገድለዋል። ዲፕሎማሲያዊ እገዳ። የፈረንሳይ መንግስት የቀኝ አክራሪውን የእስራኤል ሚኒስተር ኢታማር ቤንጊቨርን በአክቲቪስቶች ላይ በፈጸሙት በደል ምክንያት ወደ ሀገሯ እንዳይገቡ አግዳለች። የፕሬዝዳንት ኢስሐቅ ሄርዞግ ጉብኝት። የእስራኤል ፕሬዝዳንት ኢስሐቅ ሄርዞግ ፌብሩዋሪ 2026 በአውስትራሊያ ይፋዊ ጉብኝት አድርጓል። በጉብኝታቸው ወቅት በቦንዲ የአይሁድ ጥላቻ ጥቃት ሰለባዎችን ለማሰብ የአበባ ጉንጉን ያኖሩ ቢሆንም በሲድኒ የፍልስጤም ደጋፊዎች ተቃውሞ አድርገውባቸዋል። የአሜሪካ ፖሊሲና የጋዛ እቅድ። ፕሬዝዳንት ትራምፕ የጋዛን ፍልስጤማውያን የማይኖሩባት የመካከለኛው ምስራቅ ራቪየራ ኦፍ ዘ ሚድል ኢስት የማድረግ እቅድ እንዳላቸው መግለጻቸው ተዘግቧል። በተጨማሪም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የዓለም አቀፍ የወንጀለኞች ፍርድ ቤት ICC የእስር ማዘዣ ቢኖርባቸውም በቪክቶር ኦርባን ግብዣ ወደ ሃንጋሪ መጓዛቸው ተጠቅሷል። የውስጥ ፖለቲካ። በሀገሪቱ ያለው ፖለቲካዊ ቀውስ የቀጠለ ሲሆን ምንም አይነት ለውጥ ካልመጣ የእስራኤል ምርጫ እስከ ጥቅምት 27 ቀን 2026 ድረስ እንዲካሄድ መታቀዱ ተገልጿል። የዛሬው ዝግጅታችን እነዚህን መረጃዎች ይመስሉ ነበር። እነዚህ ዜናዎች በህይወታችሁና በስራችሁ ላይ ሊኖራቸው የሚችለውን ተጽዕኖ ተገንዝባችሁ ተገቢውን ጥንቃቄ እንድታደርጉ እናሳስባለን። ዝግጅቱን ወደ እናንተ ያደረስነው ከአቢሲኒያ ዛሬ ነው። ለተጨማሪ ወቅታዊ መረጃዎች የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። በሌላ ዝግጅት እስክንገናኝ ሰላም ቆዩልን።